ሆነሽ ግን ደግሞ እንደዛ መውደድን በዛ ማሳየቷ ግን ትክክለኛ ፍቅር ሰው የሚጠበቅ አይነት ነገር አይደለም። አርፋዳል እንዴ? አርፋዳል እደግሽ ምን ነው የምትጠይቀኝ? አይደለም ምን ያልጠራሁት ከቤት አርፋዳል ምን ያልደረሰም እና ከተጠራው ማለት ለምን ነው እሱ ማለት ነው? ለምን ተከታታይ አንቺ ቆይ ማን ነው የምትይ? አይ ቆይ እስኩ እኔ እዚህ ጋር አላወራው አንተ ጋር እሺ ለምን ነው ተከታታይ አንቺ ማን ነው የምትይ? እስኩ ሄይ ምን ይሆንሽ ነው? ቆይ አይደለም አንደኛ ነገር እዚህ ጋር ማን ጠራሽ? ሁለተኛ ነገር ደግሞ እኔና እሱ አብረን ጊዜ ለማሳለፍ እንመጣለን። እውነት? አዎ ጊዜ ልታሳልፊ? ምን አይና ወጣንሽ አንቺ? ቆይ እስኩ ስርዓት እሱ አይና ጠይቀውሻል። አሁን ካሜራ አለ። በዛ ላይ ደግሞ አትረብሽን ፕሊዝ፣ አትረብሽን። ገብቶሻል? እውነት በይ እስኩ ዝም በይ። አይ ድምፅሽን ቀንሽ በእናትሽ። ያለሽበትን ቦታ ወቂ። እቺ ሴትዮ ሁሉ ጭቅጭቅ ሴትዮ አንቺ በእናትሽ ሁሉ ጭቅጭቅ አይሰለችሽም እንዴ? በእናትሽ ሴትዮ መባል እውነት ቀደም ሴትዮ ያልከው አዎ ሴትዮ ለመባልን በቃ እስኩ ማለት እኔ እኮ ማለት ነው። እኔ በቃ ዝም በይ በእናትሽ ዝም በይ። አንቺ ምን አይነት ሰው ነሽ ሄርካ? አንቺ በደንብ ነው የምከታተለው። እስኩ በእናትሽ በደንብ ነው የምከታተለው። አንቺ ዝም በይ። አንቺ ምንድን ነው እሱ ቂጥ ስር ምን አያስጠላሽም? አይሰለችሽም? ምንድን ነው ያልተፈለግሽበት ቦታ መገኘት? እንዳትለኪ አልሄድም። አንቺ ሂጂ እኔ አልሄድም። ለምን አንቺ እስኩ መተሽ እኮ የረበሽኝ እኮ አንቺ ጭራሽ ከጓደኛዬ ጋር ሆነሽ እኔን ረበሽኝ። እኔ የሆነ ነገር አድርጋት ያለ ቦታሽ ለምን እንደምትገኘው አንቺ? ቆይ ማለት ምን ማለት ነው? አንቺ እኮ ነሽ ያለ ቦታ የምትገኘው። አንተኛ ነገር እኔና እሱ እዚህ ጋር ሰላም እያለን መተሽ እየረበሽ ያለሽው አንቺ ነሽ። ገባሽ? ሰላም እያላችሁ ሁሌ አይደለም አቢኒ አሁን ሰላም ነን እኔ እናንተ አይደለም። አንቺ እሺ ለመጣሽ እኔ ማለት ማስረዳት ባለብክ ልክ አስረዳት ስላለብኝ መጣ። እኔ ግን ልሂድ መምጣት ስላለብኝ መጣሁ። ማንም ጠራኝም አልጠራኝም መምጣት ስላለብኝ ብቻ በቃ እስኩ ያለን ነገር ሁሉ ነገር እኮ አብቅቷል አይደል? በቃ ሁሉ ነገር ጨርሰናል አይደል? ለምን እንደዚህ እንዲጀመር መገፋት? እኔ እግዚአብሔርን ማለት ከሷ ጋር ምን ሰራል? ከሷ ጋር ጀምረን አንቺ እንዴት ብታስቢኝ ነው? ቆይ እስኩ ታዲያ ለምንድን ነው ከሷ ጋር እንደዚህ የምትሆነው? አንቺ ለምንድን ነው ቆይ ጀምሯል አልጀመረም የሚለውን ነገሮች እዚህ ጋር የምታስቀምጪው? እስኩ አንደኛ ነገር በቃ እኔና እሱ ታይን ሄርካ አይሰለችሽም? ነገርሽ ታክተሽኛል። እስኩ ሁላ አንቺ ነገር ቁጭ በል አቢ፣ እግዚአብሔርን ቁጭ በል። አንቺ እኮ ነኝ ያስተዋወኩሽ እሱን። ቁጭ በል አንቺ አያገባሽ እንዴ አቢ ቁጭ በል። አንቺ ደግሞ ታዲያ እንዳትነኪ ዘርባይ ቤት አልሄድም። ምን ታመጫሽ? አልሄድም በቃ አልሄድም። ኧረ በእናታችሁ ኧረ እንደ ሕፃን ልጅ አትሁኑ በእናትሽ። ኧረ ፈልጊም ገብቶሽ በቃ ማንም ይፈልግሽ የለም። እውነት በይ ሄርካ በእናትሽ እንደ ሕፃን አያደርጋችሁ እስቲ በእናትሽ። ሁሌ ጭቅጭቅ በእናትሽ አንቺ አይደብርሽ? አንቺ ይሄን ያክል ራስሽን ማውረድ ሄርካ ምንድን ነው ራስሽ ይሄን ያክል? በቃ መፍትሄ እኔ እኮ ነኝ ያስተዋወኩሽ። የታውቂው ነበር ከዚህ በፊት የታውቂው ነበር ከዚህ በፊት መፍትሄ ነው አቢ ነው። እስኩ ቆይ አሁን እንደዚህ የሚያደርግ ምን ነገር ተፈጥሮ ነው? እውነት በይ አትንበላጠጫ ይሄን ያክል አያምርብሽም። እንደዚህ አትሁኝ እስኩ አንቺ ለምን ረጋ ብለሽ አታወሪ? ምንድን ነው ፍላጎትሽ? አንቺ ለምንድን ነው የመጣሽው? አመጣጥሽን ንገሪኝ። መምጣት ስላለብኝ መጣ እኮ ለምንድን ነው የመጣሽው? የጠራሽ አለ? አንድ ነገር ልንገርህ። እኔ ነኝ አይደል ያስተዋወቅኩት? ሆቴል ነው ያለነው። እንኳን አንቺ እንኳን ከጓደኛዬ ጋር ሆቴል ነው የምናሳት እንኳን አይንሽ አፍጥሽ ተቀምጥሽ የለ በማርያም ሌላ ሰው እየሰማን ነው፣ ሰው እያየን ነው። ይሄን በቃ አፍሽና ስለ ሰው ምን አገባኝ? እስኩ ለምን ስለ ሰው ብትጨነቂ ነው ዝም በይ በቃ። ጓደኛሽ ጋር ቁጭ አትይማ ነበር። መፍትሄ ነው ዘርበ ደዛ ቆሻሻ ወይኔ አቢ እግዚአብሔር አሁንም ቢሆን እቺ ልጅ ማስተካከል አንቺ ለምንድን ነው የምትሳደቢው? እስኩ በእናትሽ ስርዓት ባለው መንገድ አፋን አዘጋትሽ። አይን ያወጣችሁ እሷ ልጅ እንጂ እኔ አይደለሁም። እሺ ቁጭ በይ። ስለዚህ አፍሽን ዘግተሽ ተቀመጪ። አንቺ ራሱ ፈጣጣ ምን አይነት ፈጣጣነት ነው ይሄ? አቢኔ አንቺ ጓደኛሽ ፍቅረኛሽ ጋር ታሸረግጃለሽ፣ ቂጥ ፍርት ይጃለሽ። አንቺ አይደብርሽ? እስኩ አንቺ የሚያክል ጓደኛሽን ሳታቀርተሽ ነው እንዴ? አላውቃትም። እቺን አንቺ ዝም በይ፣ አፍሽን አትክፈቺ። እሺ ዝም በይ፣ ዝም በይ። እንዳትነኪም ይሻልሽ፣ እንዳትነኪም ይሻልሽ። እግዚአብሔርን እረፊ። በቃ ሆቴል ነው ያለነው። የማይሆን ነገር ደግሞ አታውሪ። በቃ አንቺ እኮ አፍቃሽ እኮ መተህ ከእሱ ጋር ተቀምጥሻል እኮ። ምን ከጓደኛሽ ፍቅረኛሽ ጋር ቂጥ ፍርት አይሰለችሽ? ታሸረግጃ አይሰለችሽ? አንቺ ረፍ በቃ። አንቺ የምትጠቀሚያቸውን ቃላቶች እንደዚህ አይነት ቃላት አትጠቀሚ። እጠቀማለሁ። አንቺ ያንስሻል። ላንቺ ወረብ ነው የሚያንስሽ። አንቺ በቃ ለምን አታይ ታየው እስቲ። እኔና እሱ ተለያየንም አልተለያየንም ለምን አጠገቡ ትደርሻለሽ? ማነሽ? እኔ እኮ ነኝ ያስተዋወቅኩሽ አንቺን። ከዚህ በፊት ታውቂ ነበር? እስኩ ዝም በይ፣ እንዳትነኪም ብዬሻለሁ።
አንቺ የማታውቂው ሰው ጋር ጓደኛሽ ማስተዋወቅሽ የጓደኛሽ ፍቅረኛ ጋር ታሸረግጃለሽ? አንቺ ምን ስታረጋ አይተሽ ነው? ቆይ ይሄን ያክል ምን ስታረጋ አይተሽ? ከዚህ በላይ ምን ስንሆን ነው ያየሽ? ከዚህ በላይ ምን ነው? እኔ እኮ አንተ እንዳላናግርህ ሁላ ያደረገች ነው። አይሳይክም ወይስ ጋርደች? ምን ስናረጋ አይተሽ ነው? እስኪ ወረ በሚካኤል ከበቂ በላይ ነው የማየው ነገር ከበቂ በላይ ነው። ምንድን ነው ያየሽው? አንድ ነገር ተናገሪ። ምንድን ነው ያየሽው? እንዳትለፊኝ እሺ። ከናታሽን ራስን በቃ ወይዛ ምትወስዳት ከሆነ ወሰዳት። የሆነ ወሰዳትና ወይ ተመልሰህ እኛ ቢያንስ አንቺ ተረጋጊ። ወሬሽን ጭጭ አይፈትሽ ይያል ካሜራውን እባክህን በቃ ማለት ከዚህ በላይ ጭቅጭቅ ማሳየት ያለብን አይመስለንም። እና ዝጋው። ተረጋጊና ተረጋጊ። በእናትሽ ነገሩ የሚፈታ ነገር ውጭ አንቺ ይኸውልሽ ልንገርሽ እኛ እሱ አመነበትም አላመነበትም አትንካኝ አንተ አመነበትም አላመነበትም ማለት ነው። አንቺ እኔን ለምን አታናግሪኝ? አቢ እሺ እኔን አውሪ መጀመሪያ ስነ ስርዓት እንድትይዝ አድርጋት። እሺ እኔ ምን አውራ እኔ አንተን እንዳላናግርህ ማድረግ አትችልም። አብይችልሽ በእናትህ የሆነ ነገር አድርጋት። ምን እንዲያደርገኝ አንቺን እኮ ምንም አላደረገሽም አይደለም። እኔ አንቺ ሆነሽ ነው ምን ሳና ይፈይ ኧረ በእናታችሁ ኧረ ራሳችሁን አስተካክሉ። እስኩ እረፍ ብለሽ አውሪ። በእናትሽን ሂጂ በቃ። ወዴት ነው የምሄደው? አንቺ እኮ ነሽ ለምን መጣሽ? እሺ ማነሽ? ለምን መጣሽ? ማነሽ? እኔ ሄርካ ለምን መጣሽ? እሺ ስለዚህ ሄርካ ካንሽ ሂጂ። እኔ ሄርካን የማውቃት ጓደኛዬ ነበረች። አንቺ መጣሽ የነበርሽን ሂጂ በቃ አልኩሽ አይደለም? እንደማትሄጂ ሂጂ በቃ። አልሄድም። ትሄጃለሽ እንጂ መቼም አልሄድም። እናያታለን እንጂ ትሄጃለሽ እንጂ እሱንማ መቼም እኛ እንጆይ ልናደርግ ነው የመጣነው። እስቲ ታደርጉ እንደሆነ እናያለን። እኛ ልንዝናናና ልንጠጣ ልናወራ። ስለዚህ ገብተሽ መተሽ የረበሽን አንቺ ነሽ። ከማን ጋር ነው የምትጠጪውና የምታወሪ? ጋር ከአቢ ጋር አንቺ ልትጠጪና ልታወሪ አይደል? እሺ ምንም ነገር የምታመጪው ነገር የለም። እውነቱን ነው አይደል መስማት የምትፈልጊው? አቢ ፍቅረኛዬ ነው። አንቺ በእናትሽ ምን አይነት ነገር ነው የምታወሪው? ከአንቺ ጋርም እያለ አብሮኝ ነበረ ፍቅረኛዬ ነበረ። በጣም ብዙ ነገሮችን ሄርካ በእናትሽ የማይመስል ነገር አታውሪ። በጣም ብዙ ነገሮችን ማለት ነው እና የምናሳልፋቸው ሄርካ በእናትሽ ዝም በይ። አቢ መታኸኝ ገብቶሃል? አንተ እኔን መታኸኝ? አንተ እኔን መታኸኝ? ለዚች ወራዳ ሴት ብለህ? እኔ መቼም ወራዳ ነው። አይሽ ወራዳ ሴት ያለ ቦታሽ መገኘት በጣም እችኩ በጣም ባለጌ ናት። ገብቶሃል? የማይባል ነገር እንዴት ያለሽ? ያክል መቀራረብ ቆይ ሄርካ ባለጌ አንቺ ሄርካ ነኝ እየነገርኩሽ ነው። ሰምተሽኛል አይደል? ገብቶ ስለዚህ ለእሷ እያገዝክላት ነው ማለት ነው። አንተ በዚህ ልክ የወረድክ ሰው ነው ሄርካ። በእናትሽ በዚህ ልክ እኔን እንደተናገረኝ አልፈልግም። እሺ የፈለገ ብንቀራረብ እንደዚህ አትናገሪያትም። እሺ እንደዚህ አትናገሪ። አንተ ለዚች ብለህ እሺ አሁንም ቢሆን ተይ በቃ ሄርካ። ምን ነው የምታው? እስኪ ተናገር። ምን ነው የምታው? ሄርካ እኔ ነግሬሻለሁ። ከዚህ በላይ ላስቀይምሽ ይችላል። እሺ ላስቀይምሽ ይችላል። አሁን አትናገሪ። ለዚች ብለህ ለዚች ክብረ ቢስ ሄርካ አትናገሪ። ሄርካ በእናትሽ ቢያንስ እንደዚህ ያደረገችኝ ሴት ዘንበል አታውራ። ስለዚህ ያለፉ ጊዜያቶችን ብታስብ ኖሮ አንተ እንደዚህ አይነት ነገሮችን በዚህ ልክ እንድታወሪ አንቺ እኮ አሁን ሌላ ነገር እንድታስብ ነው። በዚህ ልክ እንድታወሪ አልፈልግም። አሁንም እየነገርኩሽ ነው። እረፊ። አክብሬ ይቅርታ ልልስል ነው የመጣችሁ። ተመልቀቀኝ፣ አትንካኝ። በጣም ነግሬሻለሁ። እሺ ሄርካ፣ ከዚህ በላይ እንዳስቀይምሽ አታድርጊ። ምንድን ነው የምታስቀይመኝ? ከዚህ በላይ ምን እንደምታስቀይመኝ ሄርካ፣ በእናትሽ እንደሰው አስቢ። እሺ እንደሰው አስቢ። ምን እንደሰው ላስብ? እስኪ አንተ መናገር ያለብሽን ነገር አንቺ ሄርካ ለዚህ ነው እንደዚህ ሆንክ? አዎ ለዚህ ሄርካ እኔ ነግሬሻለሁ። አንቺ ዝም ብለሽ አንቺ ሄርካ እኔ ነግሬሻለሁ። እሺ ላስቀይምሽ ይችላል። እሺ ሄርካ አቢ ምርህ ነው ያደረግሽ ያለው ነገር ከዚህ በላይ ላስቀይምሽ ይችላል። አንተ ለምርህ ነው እያነከኝ ያለው። እስኪ በል ሄርካ በእናትሽ አታና ምንድን ነው የማናድግ? ተናገር እስኪ አንድ ነገር ተናገር። አውራካ እሷ ብለክ እኔን እያነከኝ ነው። እሷ ናት መታ አይደል እዚህ ጋር የረበሸች። ስለዚህ ምን እየሆንክ ነው? ሄርካ እንዳስቀይምሽ ማለት ምንድነው የምታስቀይመኝ? ከዚህ በላይ ምንድነው የምታስቀይመኝ? አንቺ ምን እንዴት ባለጌ ነህ አንቺ። በጣም ጭንቅላትሽ እንትን ብሏል።
በጣም በታስደስ ሴት እሺ ማን እኔ እንደዚህ አልጠበቅኩሽም ነበር ሚካኤልን የምሬ ነው እኔ በጣም ማስጠላ ሴት አንተም አልተባልክም ማለት በወንድ ልክ መሆን ያለብህን ሰው አልሆንክም ገብቶሃል ወንድ ነህ አይደለ ወንድ ነህ አይደለ እኔ በቃ በጣም ማቅሽ መስሎኝ ነበር ሄርካ እሺ እኔም አላውቅህም አንቺ በጣም ቀፋፊ ነገር ስትናገሪ ዝም ተባለ በቃ ተይ ምንድነው ቀፋፊ ያደረኩት ረፊ ሁሉ ነገር እንዳልተፈጠረ ትይቻለህ ከዚህ በኋላ ግን አስቀይምሻለሁ ሄርካ ማን እኔ በጣም አስቀይምሻለሁ የምሬ ታስቀይመኝ ልገልሽ ሁላ ይችላል ሄርካ እሺ አንተ ነህ እሱን ደግሞ እናያዋለን አቢ አንተ ከኔ ጋር ልትገባባህ አይደለ እኔን አነከኝ እኔ መታኸኝ አይደለ ነግሬሻለሁ እሱን ደግሞ በደንብ ነው ማሳየት እኔ መታሻለሁ ሄርካ አሁንም እንደዚህ አትናገሪ መታሻለሁ ከዚህ በላይ ምን ልትደበድበኝ ክፍል ታወጣ ነው እንደሷ ሆስፒታል ልታስገባኝ አንተና እሷ ምንድነው የሚለያችሁ ለነገሩ ሁለታችሁም ከአንድ ነው የወጣችሁት መሰለኝ ስርዓት ያዥ እሺ አሁንም ስርዓት የምታውቅ ቢሆን ነበረ ስርዓት እንደዚህ አትለኝም ነበር ገብቶሃል እኔ ነግሬሻለሁ እሺ ቦክስ እኔ ላይ ቦክስ እያደረግክ ነው ሆቴል መታ የለበሰችን እሷ ናት አይደለ አንቺ ነኝ ያሽኛ ሄርካ ያሽኛ አይደል አዎ ያስኩ አንተ ነኝ መታኸኝ ለሷ በደክ ማለት ነው ቀጠቅጥሻለሁ ገና እቀጠቅጥሻለሁ ወንድ ነህ አንተ እና ተወልደሃለች ሄርካ ለምን ሌላ ነገር ውስጥ እንገባለን እሷ ናት አይደለ ይዛት ሂድ ፍቅረኛ ካደለ ፍቅረኛ ተነካችብክ ወይኔ በጣም ፍቅረኛ ተነካች ምን ነው ትቻታለሁ እያልክ ነበር አይደለ ከደቂቃ በፊት ሴትዮ እያልካት ነበር ዝም በይ አቢ ጅህን አሳረፍ እሺ አሁንም መተውሽ ያለፉ ጊዜያትን ስለማስብ ነው አንተ ያለፉ ጊዜያቶችን የምትለው ሰው ስለማስብ ነው አንተ ሰው አይደለም እዚህ ጋር እኮ ሁለተኛ ሄርካ ነግሬሻለሁ ሰው ነክ ብዬ ነበር ልንገርህ አይደለ ከሷ ትሻላለህ አይምሮ አለክ ብዬ ነበር በቸር ያገናኛል እሺ ሄርካ በቸር ያገናኛል ኧረ ይዘሃት ሂድ ጀምሩ ሁለታችሁም አንድ አይነቶች ናችሁ በቸር ያገናኛል ማን እኔ እናንተን ባለጌዎች ናቸው በእናትህ ካሜራ ነው